ምንም እንዳታስብ እሺ። ለምን ከፍሬው ላቀምሳለሁ። እውነትሽ ነው። ቆይ አንዴ ወጣ። የት ነው የምሄደው ጋይስ? ምን ስለት ሊያስገባ ነው? ስማ ምን ተፈጠረ? ምን ሳልነግርህ ምንም ነገር አላረግም ብዬ ነው። ምንድነው? ፍሬን ሰጣሉ እኮ የምትለኝ እኮ የምን ፍሬ? ፍራፍሬ? የምን ፍራፍሬ ነው? እና ምንድነው? ድንግልናህን ታስረክበኛለህ እኮ ነው። ሰው ልሆንልሽ ነው፣ አዋቂ ልሆንልሽ ነው። አይነ ጥላሽ ሊገፈፍ ነው። በቃ ሊገፈፍ ነው። በቃ ስማ፣ ሰፈር ለአንድ ሰው እንዳትናገር። ወዳጄ ስለሆነ ኧረ በጭራሽ ገላው መጀመሪያ ይሉኛል። ሰፈር በጭራሽ ነው። በቃ መጨረሻ ማን ይልሃል? ይሄን ለመናገር እንግዲህ አስቡ። አባቴ አለሙን ነው የሚቀጨው። በቃ ዛሬ የቆይታ ነው ጠፋኝ እኮ። ይቅርታ በመሀል ደስታዬን መቆጣጠር አቅቶኝ። በቃ እንሂድና ፍሬ ትስጪ። አንተ ምን ትላለህ እኮ? ይሄ አያስፈልግም እንዴ? አንቺ ደግሞ በቁም ነገር ይሁን በቁም ሰው ቁም ነገር እያወራ እንደፈረስ ጋር መውሰድ የሚችለው እንዴ? ይሄ ብዙም አልበሰለም። ከፈለክ ደግሞ የበሰለ ዛፍ ላይ አለ፣ ሄደህ መውሰድ ትችላለህ። ማውራት አቮካዶ ነው። እሺ ቆንጆ ፍሬ። እሺ ቆንጆ ፍሬ ነው። ተጎርተናል። የምር ዶሚናንት ተጎርተናል።